አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ሰህለን፣ እንዴት ናችሁ? ሀባይብ ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። እኔ ዛሬ ቡታጀራ እቃ ቤት ነኝ። አንዳንድ እቃ ለመግዛት ሄጃለሁ። የእህቶቼ ጠለም ማለት ነው። ማሻአላህ አዳዲስ እቃዎች መጥተዋል። በጣም ያምራሉ። አትውጡብኝ የሚል ማለት ነው። ማሻአላህ ተባረከላህ። እና ይሄ ሾርባ እንትን ነው፣ ሳህን ነው እስከነ እንትኑ ማሻአላ ተምሩም እስከነ ማስቀመጫው ማለት ነው። ማሻአላ ስኒዬዎች ራሱ ከሸብ አለ። ይሄ እንትኖቹ ራሱ ሀፍዳዎቹ ራሱ እነዚህ ሁሉም የወጥ ሳህኖች ማሻአላ በጣም የሚያማምሩ መጥተዋል ማለት ነው። የረመዳን እቃ የረመዳን ነው መሰለኝ የገቡት። እኔ ትንሽ እቃ ለመግዛት መጥቼ ነበር። ይሄኛው ደግሞ እንትን ምንድነው የሚባለው ፍሪጅ ላይ የሚገባው ማለት ነው። ፎረን ላይ የሚገባው የሰላጣ የተለያዩ ኬክ ምናምን መስራት ባይሮክስ ማለት ነው። በደረጃ አለ። እነዚህ እዚህ ጋር ደግሞ ፊርሙሶች ምናምን አሉና በቃ ምን ልበላችሁ፣ አትውጡብኝ ይላል። ማሻአላ ተባረከላ። እንዴት ናችሁ? ባላ ደህና ናችሁ ወይ? እኔም ጠፍቻለሁ። ያው እንግዲህ የረመዳን ስራው ምናምን ስለያዘኝ አለ አይደል በቃ በዛ ምክንያት እኔም ጠፍቻለሁ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? በዛውም ሰላም ልበላችሁ በዛው ላይ ቀረጽ ብዬ ነው እላችኋለሁ። ሀባይብ ማሻአላህ በጣም ሁለት ብለዋል እቃ ማለት ነው። እነዚህ ደግሞ ያው ድስት ሰራሚኮች ናቸው እንትኖቹ ማለት ነው። አልሙኒየም የሚባሉት ናቸው። እነዚህ አልሙኒየም አይደለም ሰራሚክ ናቸው። እዛ ጋር አሉ ማሻአላ ተባረከላ። እዛ ጋር የችፕስ እንትን መጥበሻ አለ። እና ያው በየኩበት እቺን ገዝቻለሁ። እዚህ ጋር የንቅሳቱ ረከቦት አለ እስከነ ሲኒ ደርዘን ማለት ነው 12 ፍሬ። እዚህ ጋር ደግሞ የቁርጥ እንጀራ ሳህን ደርዘን 12 ፍሬ ማለት ነው። ይሄ ዋጋው 1400 ምናምን ብር ገብቷል። ይሄኛው ለዚህ ጋር ደግሞ 2 ፌርሙዝ ማለት ነው። የክስኮ 2 ፌርሙዝ ገይችላታለሁ። ወደ ኩኗሌ መና የሚሄድ እቃ ነው እና ይሄን ለመግዛት ነበር ግን የረሳሁት እቃ አለ እዛ ማለት ነው። ሰርቪሶች 3 ሰርቪሶች የውሃ ሰርቪሶች ብላይ እዛው አዘጋጅቼው ረስቼው መጣሁ ማለት ነው። እና ከዚህ ጋር አብሮ የሚሄድ ነበር እና ሼር እያደረጋችሁ አበረታቱኝ ሀባይብ። ማሻአላህ ታምሩም እንትኑ ማለት ነው። የንቅሳቱ ረከቦት እስከነ ምንድነው እስከነ መጨሻቸው ማሻአላህ በጣም ነው የሚያምረው ማለት ነው። እና ይሄን ይመስላል ሀባይብ። አሁን ወደ ኩኗሌ መናደሻኛው ነው።